ሰላም እንዴት ናችሁ? በዛሬ ቪዲዮ ስለ አድቫንስ ኳርተር ፔመንት ወይም 25% በኢታክስ እንዴት ማሳወቅ እንችላለን የሚለውን እናያለን። እንግዲህ እንደሚታወቀው የገቢዎች ሚኒስቴር 25%ን ወይም የመጀመሪያ ኳርተር ማስከፈያ ይፋ አድርጓል። ያ ማለት በኢታክስ አለንበት ቦታ ሆነን ፋይል ማድረግ እንችል ተደርጓል ማለት ነው። ስለዚህ እሱን በተመለከተ መቼ ይከፈላል፣ እንዴት ይከፈላል የሚለውን ነገር እና የመክፈያ ጊዜዎች እናያለን ማለት ነው። እንደሚታወቀው የመጀመሪያው ከየካቲት 1 እስከ የካቲት 30 የመጀመሪያው የኳርተር ወይም የሶስት ወር መክፈያ ነው። ግን ከሐምሌ 1 2017 እስከ መስከረም 30 2018 ደግሞ ዊዞልዲንግ ተቀናናሽ ይሆናል ማለት ነው። ይህ የመጀመሪያው ወይም አሁን ያለንበት ኳርተር ፔመንት ነው። ግን በሚቀጥሉት ደግሞ ከግንቦት 1 እስከ 30 ከነሐሴ 1 እስከ 30 ባሉት ደግሞ ሁለተኛ ሶስተኛ ኳርተር እየቀጠለ ይሄዳል ማለት ነው። እሱን በተመለከተ ኢታክስ ላይ ምን ማድረግ አለብን የሚለውን ነገር እናያለን ማለት ነው። ኢታክስ ላይ እንደሚታወቀው እንደ አንድ ታክስ ታይፕ ሆኖ ገብቷል። እሱን በሁሉም ግብር ከፋይ ባለበት ቦታ አሁን ልክ እንደ ሌሎች ታክስ ታይፖች ማሳወቅ እንዲችል ተደርጓል ማለት ነው። ስለዚህ እሱም ምን ይላል? ለአመታዊ ለመክፈል አድቫንስ ኳርተር ፔመንት አድቫይስ ፎር ስኬጁል ሲ እና ለማይኒንግ ደግሞ ከሆነ አድቫይስ ፎር ማይኒንግ ተብሏል ማለት ነው። ስለዚህ አሁን የማንኛውም ንግድ ትርፍ የሚከፍል ግብር ከፋይ አድቫንስ ኳርተር ፔመንት ፎር ስኬጁል ሲ ያ ማለት የ2017ን አሁን 2018 ላይ ሆነን የ2017ን 25%ን እንከፍላለን ማለት እሱን የምናደርግ ከምን ላይ የሚወስደው ወይም እሱን አማውንቱ ምን ቤዝ ያደርጋል? ከዊዞልድ ወይም ከክሬዲቶች በፊት ያለውን ማለት ነው። ስለዚህ ይሄኛው እዚህ ውስጥ ከመግባታችን በፊት ምን ማድረግ አለብን ማለት ነው። ቤዝ የምናደርገው 25%ቱ የት ነው የሚያርፈው የሚለውን ነገር ማወቅ አለብን ማለት ነው። ስለዚህ እሱን ንግድ ትርፍ አካውንታችን ላይ እንሄድና አምና ያሳውቅ ነው ወይም 2024 ላይ ያሳውቅ ነው እንከፍታለን። እዚህ ጋር ሂስትሪያችንን እንከፍታለን ማለት ነው። እሱን ስናይ ከክሬዲት በፊት ያለውን አማውንት ቶታሉን እናስገባለን ማለት ነው። ዜን እሱን 25 በመቶ በኳርተሮቹ 4 ጊዜ ክፍያ እንፈጽማለን ማለት ነው። ስለዚህ እሱ እንዴት እናደርጋለን የሚለውን ነገር ነው የምናየው። ስለዚህ አሁን እዚህ ጋር አምናውን በምናይበት ጊዜ የ24ን ማለት ነው የ24ን ከክሬዲቶች በፊት ያለ ለዚህ ግብር ከፋይ እችኛዋ ላይ ናት ማለት 36363 ብር ናት። ያ ማለት ምን ጊዜም ከፖሊ እና ከዊዞልዲንግ በፊት ነው የሚወሰደው የሚለውን ነገር ማየት አለበት። ስለዚህ 36363 ብር ቤዛችን ነው ማለት ነው። ቤዛችን ነው ማለት ነው። ስለዚህ እሱን ካረግን በኋላ ቤዛችንን ካወቅን በኋላ የት እንሄዳለን? አድቫንስ ኳርተር ፔመንቱ ጋር እንሄዳለን ማለት ነው። አድቫንስ ኳርተር ፔመንቱ ጋር እንግዲህ እናንተ ጋር የሚመጣላችሁ ያው ለቪዲዮ መስሪያ ስላደረኩት ወይም ለእናንተ ለተጠቃሚዎች እንዲደርሳችሁ ማድረግ ነው። ይሄ ደግሞ መለማመጃ ነው። ስለዚህ እናንተ ጋር ኳርተር 1 25 ነው ይመጣላችሁ የሚደርግ ገቢዎች ሚኒስቴር የሰራላችሁ ማለት ነው። አንደኛው 2025 ላይ ነው ምን የምታደርጉት ማለት ነው ፋይል የምታደርጉት። ከዛ ውጭ ይመጣላችሁ ነገር የለም። ስለዚህ የአንደኛው ኳርተር 25 ማለት ከየካቲት 1 እስከ 30 ያለው ማለት ነው። ከየካቲት 1 እስከ 30 ያለው ማለት ነው። ዜን በዛ መሃል ዊዞልዲንግ ካላችሁ የመቼ ዊዞልዲንግ ነው የምታቀናንሱ ማለት ነው? ከሐምሌ 1 2017 እስከ መስከረም 30 2018 ድረስ ያለውን ዊዞልዲንግ ታቀናንሳላችሁ ማለት ነው ካላችሁ። ሶ እዚህ ጋር 36363 ብር ከ60 ሳንቲም ነው። ዜን እሷን የት እናስገባለን ማለት ነው? አድቫንስ ኳርተር ፔመንት ቤዛ አማውንታችን ላይ እናስገባለን። ስለዚህ በየኳርተሩ ስንት እንከፍላለን? 9090 ብር በየኳርተሩ እንከፍላለን። ይሄ የመጀመሪያው ኳርተር ክፍያችን ነው ማለት ነው። ስለዚህ እዚህ ጋር ዊዞልዲንግ ካለ የምናደርጋለን ዊዞልዲንጓን እናስገባለን። ለምሳሌ እዚህ ጋር የ5000 ብር ዊዞልዲንግ ካለን 5000 ያ ማለት እንዳልኳችሁ ከሐምሌ 1 2017 እስከ መስከረም 2017 የተከፈለ ካለ ማለት ነው። ፎሬን ክሬዲት ከሌለ እንደዚህ እናደርጋለን። ስለዚህ ተከፋዩ ስንት ናት ማለት ነው? 4090 ብር ናት ማለት ነው። በዚህን ጊዜ ምን ማድረግ አለብን? የተጣራ 5000 ዊዞልዲንግ አለን ካል የ5000 ምን ማስገባት አለብን? ዲቴል ማስገባት አለብን ማለት ነው። ዜን ኮንቲኒው እንላለን። ኮንቲኒው እንላለን። እዚህ ጋር እንደምታዩት አድቫይስ ኳርተር ፔመንት ዊዞልዲንግ ዲቴል የምትላለች እዚህ ጋር እናስገባለን ማለት ነው። ያው ብዙ ዊዞልዲንግ ሪሲቶች ካሉን እንደምታውቁት ዳውንሎድ አድርገን በሲኤስቪ አፕሎድ ማድረግ እንችላለን። ነገር ግን አንድ ሁለት ከሆነ አድ ማድረግ እንችላለን ማለት ለምሳሌ እኔ ለዚህ ግብር ከፋይ እንደዚህ ማድረግ እችላለሁኝ።
ደረሰኝ ቁጥር የተጠቀሙት ደረሰኝ እዚህ ጋር የምናስገባው የመቼ ቀን ነው ብያችኋለሁ። ከሐምሌ 2017 እስከ መስከረም 2018 ድረስ ዊዞልዲንግ ካለኝ ቀኑን በዛ ልክ ነው አጀስት ማድረግለት ማለት ነው። አልፌ ሄጄ ማስገባት የለብኝም ማለት ነው። ስለዚህ እዚህ ጋር ቶታል ዊዞልዲንግ ነው ማስገባለት። ቶታል ዊዞልዲንግ ነው ማስገባለት። ቶታል ዊዞልዲንጉን ቶታሉን ነው እዚህ ጋር ማለት ቶታሉ የዚህ ዊዞልዲንጉ ሲቀናነስ ያ ማለት 3% የዚህ ስንት ይሆናል ማለት ነው? ስንት ይሆናል ማለት ነው? እዚህ ጋር እንደምታዩት እዚህ ጋር ራሱ ካልኩሌት ያደርግልናል 1000 ማለት ነው። ይህን ሴቭ አደርጋለሁኝ። እኔ ለቴስት ፐርፐዝ ነው የምጠቀመው። ስለዚህ እዛ ጋር ሄጄ ምን ማድረግ አለብኝ? 1000 ማድረግ አለብኝ ማለት ነው። ኔቷ ናት የምትገባው፣ ኔቷ ናት እንጂ ግሮሱ አይደለም የሚገባው ማለት ነው። ስለዚህ ኮንቲኒው እላለሁ። አሁን ምንም የቀረኝ ነገር የለም። ዜን ኮንቲኒው እላለሁኝ። ኮንቲኒው እላለሁኝ። ሪሲት ነምበር እዚህ ጋር ማስገባት አለብኝ። ዜን ያው ኔክስት እላለሁኝ። ስለዚህ እርግጠኛ ነኝ ነው። ስለዚህ ተከፋይ ስንት አለኝ ማለት ነው? 8090 ብር አለኝ ማለት ነው። 1000 ብር ዊዞልዲንግ አለኝ። ስለዚህ እርግጠኛ ነኝ ኮንቲኒው እላለሁኝ ማለት ነው። የስ የስ። ስለዚህ እንደሚታወቀው እንደ ሌሎች ታክስ ታይፖች የመክፈያ ዶክመንት ነበር እዚህ ሚሴ ሴንተር ላይ ይልክላችኋል። በዛ ዶክመንት ነበር ክፍያ መፈጸም ትችላላችሁ ማለት ነው። አመሰግናለሁ።